ሰላም እንዴት ናችሁ? ይሄ የ11ኛ ክፍል ባዮሎጂ ቻፕተር 1 ነው። ባዮሎጂ ኤንድ ቴክኖሎጂ ይላል። ባዮሎጂ እና ቴክኖሎጂን የሚያገናኝ ቻፕተር ነው። በስሩም ለርኒንግ ፍሮም ኔቸር፣ ባዮሎጂ ኤንድ ቴክኖሎጂ፣ ኢምፓክትስ ኦፍ ባዮሎጂ ኤንድ ቴክኖሎጂ ኦን ሶሳይቲ ኤንድ ናቹራል ወርልድ ኤንድ ኤቲካል ኢሹስ ኢን ባዮሎጂ የሚሉ ሰብ ኮንተንቶች አሉት። ይሄ ቻፕተር ለሌሎች ቻፕተሮች እንደ ኦፕኒንግ ወይም ሌሎች ቻፕተሮችን ሞር ኢንትሮዲውስ የሚያደርግ ቻፕተር ነው። በጣም ክሪቲካል ነው። የባዮሎጂ እና የቴክኖሎጂን ኢንቴግሬሽን የተለያዩ ቴክኖሎጂካል ኢኖቬሽኖችን በባዮሎጂ ውስጥ እንዴት የሰው ልጆችን ችግር በመፍታት የሰው ልጆች ጤና ኦር ኤንቫይሮንሜንታል ኢሹዎች ላይ ቴክኖሎጂን በባዮሎጂ ውስጥ እንዴት እንደምንጠቀም ዲል የሚያደርግ እና ኤቲካል ኢሹዎችን እንዴት ነው ቴክኖሎጂን መጠቀም ያለብን ከጄኔቲክ ኢንጂነሪንግ ጋር ተያይዞ ከክሎኒንግ ጋር ተያይዞ የተለያዩ ሞራል ኢሹዎች አሉ ወይም ኤቲካል ኢሹዎች አሉ። እንዴት መጠቀም አለብን፣ እንዴት ነው መጠቀም የለብንም፣ ሞራሊ የትኛው ነው ትክክል የሆነው በባዮሎጂ ውስጥ ብንጠቀም ለሰው ልጆችን ኢን ሎንግ ረን ኔክስት ጄኔሬሽን ሊጎዳ በማይችል መንገድ እንዴት ነው ቴክኖሎጂን በባዮሎጂ ውስጥ መጠቀም ያለብን የሚሉ ኢቲካል ኢሹዎችን የሚያነሳ ቻፕተር ነው። የዚህ ቻፕተር ስር የተለያዩ ሴናሪዮዎች አሉ። ለኔክስት ቻፕተሮችም የያዙ ናቸው። ሞር አድቫንስድ የሆነ ኮንሰፕት የያዘ ቻፕተር ነው። 1.1 ለርኒንግ ፍሮም ኔቸር ወይም ከተፈጥሮ መማር። ኔቸር ኢዝ ኤ ፊዚካል ናቹራል ኤንድ ማቴሪያል ወርልድ ኤግዚስቲንግ ዊዛውት ሂውማን ኢንተርቬንሽን። ኔቸር በውስጧ ብዙ ነገሮችን ትይዛለች። ፊዚካል የሆነው ወርልድ፣ ናቹራል የሆነው ማቴሪያል የሆነው ወርልድ ያለ ሰው ልጆች ኢንተርቬንሽን ወይም የሰው ልጆች ሳይፈጥሯቸው የሰው ልጆች ሞዲፋይ ሳያደርጓቸው እንደ ፎቅ እንደ ህንፃ ያሉት ሳያካትት ተራሮች፣ ወንዞች፣ ዛፎች፣ ኦርጋኒዝሞችን ጨምሮ የሰው ልጆችን ጨምሮ በጫካ በዱር ዋይልድ ያሉት ዶሜስቲክ የሆኑትን ጨምሮ ያለ ሰው ልጆች ኢንተርቬንሽን ወይም ያለ ሰው ልጅ ጣልቃ ገብነት ኤግዚስት የሚያደርጉ ሁሉ ኔቸር ይባላሉ። ኢት ኢንክሉድስ ላንድስኬፕስ፣ ዋተርስ፣ ፎረስት፣ ኢኮሲስተምስ፣ ዌዘር፣ ኦርጋኒዝምስ፣ ፕላኔትስ፣ ሙን፣ ስታርስ ኤንድ ጋላክሲስ። ኔቸር በውስጡ እንደ ወተር ላንድስኬፖች የተለያዩ መሬቶች ተራራ ሊሆን ይችላል፣ ወንዞች ሊሆኑ ይችላሉ፣ ፎረስት ኢኮሲስተሞች ሊሆኑ ይችላሉ፣ ዌዘር ወይም የአየር ሁኔታዎች፣ ኦርጋኒዝሞች በራሳቸው፣ ፕላኔቶች፣ ጨረቃ፣ ስታሮች፣ ጋላክሲዎች እነኚህ ሁሉ ኔቸር ናቸው። ያለ ሰው ልጅ ኢንተርቬንሽን ወይም ያለ ሰው ልጅ ጣልቃ ገብነት ኤግዚስት የሚያደርጉ ፊቸሮች ስለሆኑ ኔቸር ይባላሉ። ኦርጋኒዝምስ ፕሮሰስ ዌል አዳፕትድ ስትራክቸር ዛት ኢነብል ዴር ሰርቫይቫል። የተለያዩ አደጋዎች ይኖራሉ። የተለያዩ ለሰው ልጆች ኦር ለኦርጋኒዝሞች የማይመቹ ሃርሽ የሆነ ኤንቫይሮንሜንት ሊኖር ይችላል። በዛ ኤንቫይሮንሜንት ውስጥ አዳፕት አድርጎ እንዲገኙ እንደ እጅ፣ እንደ ጆሮ፣ እንደ እግር ያሉ ለሰርቫይቫል የሚሆን ስትራክቸር አላቸው። ሳይንቲስትስ ኤንድ ኢንጂነርስ ለርን ፍሮም ኔቸር ስሩ ኢሚቴሽን። ሳይንቲስቶች እና ኢንጂነሮች ከተፈጥሮ በኢሚቴሽን ይማራሉ። ወይም ኢሚቴሽን ስንል ኮፒ ያደርጋሉ። ተፈጥሮ ውስጥ ያለውን ነገር ማለት ነው። ኮፒ ያደርጋሉ፣ ያያሉ። ተፈጥሮ ውስጥ ያለውን ነገር ሞዴል አድርጎ አርቲፊሻሊ ይሰራሉ። they copy how things in nature are shaped, what they are made of and how they work። በተፈጥሮ ውስጥ ያሉ ነገሮች እንዴት ሼፕ እንደሆኑ፣ ቅርጻቸው ምን እንደሚመስል፣ እንዴት እንደሚሰሩ እና እንዴት እንደተፈጠሩ ከምን እንደተፈጠሩ ያጠኑና በዛ ላይ አርቲፊሻሊ የተለያዩ የሰው ልጆችን አኗኗር የሚያቀሉ ኢኖቬሽኖችን ፎርም ያደርጋሉ። this helps to copy nature's shapes and copy how things work and create better technologies both big and very small scale። ይሄ ከተፈጥሮ የማየት ወይም ከተፈጥሮ የመማር ፕሮሰስ የሰው ልጆች የተለያዩ የተፈጥሮ ሁኔታዎችን ኮፒ እንዲያደርጉ፣ ሼፖቻቸውን ኮፒ እንዲያደርጉ፣ ለምሳሌ አዋፋትን አይቶ ፕሌን ነው የፈጠሩት፣ የሆነ ያክል ቅርጻቸው ተቀራራቢ ነው። እንደ ኮፒ ኔቸርስ how they work እንዴት እንደሚሰራ። ለምሳሌ አዋፋት ሁለት ክንፍ አላቸው። በሁለት ክንፎቻቸው ነው የሚበሩት። ፕሌን ሁለት ክንፍ የሚመስል ፓርት አለው። ዳት ሚንስ እንዴት እንደሚሰራ አጠኑና ፕሌንን ፈጠሩ። እንደ ክሬት ቤተር ቴክኖሎጂስ የተለያዩ ቴክኖሎጂዎችን በትልቅ ደረጃ በትንሽ ቬሪ ስሞል ስኬል ይፈጥራሉ ማለት ነው። በሴል በሞለኪውል ደረጃም የሚፈጥሩ አለ። ኢን ቢገር ሌቭል እንደ ፕሌን ያሉ እንደ ሮኬት ያሉ ቴክኖሎጂዎችንም ደግሞ ኢን ቬሪ ማክሮ ሌቭል ይሰራሉ። የቤተር አንደርስታንዲንግ ኦፍ ባዮሎጂካል ማቴሪያልስ ሊድስ ቱ ኤ ቤተር አቢሊቲ ቱ ዲቨሎፕ ቴክኖሎጂስ። ባዮሎጂካል ማቴሪያሎችን በተሻለ መንገድ መረዳት የተለያዩ ቴክኖሎጂዎችን ሞር ሶፊስቲኬትድ የሆኑ የሰው ልጆችን ችግር ሊያቀሉ የሚችሉ ቴክኖሎጂዎችን ለመፍጠር በር የሚከፍት ነገር ነው። The design and adaptation of many technologies we use today imitated natural working system። ዛሬ ላይ የምንጠቀማቸው የተለያዩ ቴክኖሎጂዎች፣ የተለያዩ ኢኖቬሽኖች ተፈጥሮ የሚሰራበትን መንገድ በማጥናት የመጡ ናቸው። many technologies have been imitated from birds, bats, termites, spiders, bees, ants and parts of human body።
የተለያዩ ቴክኖሎጂዎች ከተለያዩ የተፈጥሮ ሴናሪዮዎች ኮፒ የተደረጉ ወይም ኢሚቴት የተደረጉ ናቸው። ከአዋፋት፣ ከሌሊት ወፎች፣ ከተርማይትስ ወይም ከምስጥ፣ ከስፓይደርስ፣ ከሸረሪቶች፣ ከንቦች፣ ከተለያዩ ኦርጋኒዝሞች የሰው ልጅ ስትራክቸር ወይም ከሰው ልጅ ቦዲ ልክ እንደ አይን፣ እንደ እጅ፣ እንደ እግር ያሉ ስትራክቸሮችን በማጥናት ኢሚቴትም የተደረጉ ናቸው። ፍሮም ሮቦትስ ቱ ኒው ማቴሪያልስ መኒ ኦፍ አወር ቤስት ኢኖቬሽንስ ዌር አቺቭድ ባይ ኢሚቴቲንግ ኔቸር። ከሮቦት ጀምሮ ዛሬ ላይ ከምንጠቀማቸው የተለያዩ ሶፊስቲኬትድ የሆኑ ቴክኖሎጂዎች የመጡት ኔቸርን ኢሚቴት ከማድረግ ወይም ኔቸርን አንደርስታንድ ከማድረግ በየትኛውም ሌቭል ያሉ በቤት ውስጥ የምንጠቀማቸው ጀምሮ በተለያዩ የስራ ሌቭሎች በሆስፒታሎች ውስጥ በኢንጂነሪንግ ሊሆን ይችላል፣ በተለያየ የሙያ ዘርፍ ላይ በሚሊተሪ ውስጥ ሊሆን ይችላል። ኢን ዋትኤቨር ሴናሪዮ እንደ ሰው ልጅ የምንጠቀምባቸው የምንገለገልባቸው ማቴሪያሎች ኔቸርን ኢሚቴት በማድረግ ወይም ኔቸርን በማስመሰል ሞዴል በማድረግ ኮፒ በማድረግ እየተሰሩ የመጡ ናቸው። ኔቸር ጊቭስ ሳይንቲስትስ ኤንድ ኢንጂነርስ አይዲያስ ናውሌጅ ኤንድ ኮንሰፕትስ ፎር ኒው ቴክኖሎጂስ። ተፈጥሮ በራሷ የምታወራበት ቋንቋ የምትናገርበት መንገድ አለ። ከዚህም ሳይንቲስቶች፣ ኢንጂነሮች የተለያዩ እውቀቶችን፣ የተለያዩ ኮንሰፕቶችን፣ የተለያዩ ሀሳቦችን ወስዶ አዳዲስ ቴክኖሎጂዎችን ኢኖቬት ያደርጋሉ። ለምሳሌ ያክል ቴክኖሎጂ ዳት ኢሚቴት ኔቸር ኢንክሉድስ ሃውስ ቢልዲንግ ዲዛይን ኢንስፓየርድ ባይ ስዋሎኔትስ። ስዋሎኔትስ የምትባል አዋፍ አለች። እሷን አዋፍ ኢሚቴት በማድረግ የምትሰራበት መንገድ አለ ቤት ሃውስ ቢልዲንግ ከዛ ነው የመጣው የሚል ሴናሪዮ አለው። ዌቪንግ ቴክኖሎጂ ዴቨሎፕድ ባይ ስታዲንግ ስፓይደርስ ዌብ። የሽመና የምንለው ወይም ደግሞ የልብስ ቴክኖሎጂ ልንለው እንችላለን። የመጣው ስፓይደር ወይም ሸረሪቶች ድሮቻቸውን የሚያደሩበት የሆነ ሜካኒዝም አለ። ያንን ሜካኒዝም አንደርስታንድ ከማድረግ የተሰሩ ቴክኖሎጂዎች ናቸው፣ ዌቪንግ ቴክኖሎጂ ማለት ነው። ቢልዲንግስ አር ሜድ ባይ ኢሚቴቲንግ ተርማይት ማውንድ አርኪቴክቸር። የተለያዩ ቢልዲንጎች ኦር የተለያዩ የህንፃ ዲዛይኖች ኦር ህንፃዎች ኮንሰፕት የመጣው ተርማይት ወይም ምስጥ ከአፈር እዚህ ጋር በምናየው መልኩ ህንፃ የሚመስል ስትራክቸር ኦር ህንፃ የሚመስል የሚሰራውን ኢሚቴት በማድረግ ሞዴል በማድረግ ነው። ኤርክራፍት ቴክኖሎጂ ኢንክሉዲንግ ዊንግስ ኤንድ ፍላይት ቴክኒክስ ዲዛይንድ ባይ ኢሚቴቲንግ በርድስ ኤንድ ባትስ። ኤርክራፍት ቴክኖሎጂ ወይም የፕሌን ቴክኖሎጂ ኦር ኤርፕሌን ቴክኖሎጂ አዋፋትን ዲዛይን በማድረግ ወይም አዋፋትን ኢሚቴት በማድረግ የሌሊት ወፎች እና ሌሎች አዋፋትን ክንፎቻቸውን እንዴት እንደሚበሩ ቴክኒካቸውንም ጭምር ኮፒ በማድረግ እየተሰራ ነው ኤርክራፍት ቴክኖሎጂ ማለት ነው። ፎቶግራፊ ካሜራ ቴክኖሎጂ ዋዝ ሜድ ባይ ኢንጂነርስ ባይ ኢሚቴቲንግ ሂውመን አይስ። የሰው ልጅ አይን ኢሚቴት በማድረግ የሰው ልጅ አይን በራሱ የተለያዩ ላየሮች አሉ። ከላይኛው ላየር እስከ ውስጠኛው ላየር ድረስ እንደ ሌንስ ያሉ ስትራክቸሮች አሉ። ያንን ስትራክቸር ኢሚቴት በማድረግ ካሜራ ተሰራ። ባይ ሮቦት ሙቭመንት ዲዛይንድ ፍሮም ሙቭመንት ኦፍ ካንጋሮ። የካንጋሮ እንቅስቃሴ ዲዛይን በማድረግ ባዮ ሮቦት የሚባሉ ወይም ደግሞ ከባዮሎጂ ኢሚቴት የተደረጉ ሮቦቶች አሉ። ዛሬ ላይ የምናያቸው በአይ ሙቭመንት ውስጥ የምናያቸው የተለያዩ ሮቦቶች የካንጋሮን እንቅስቃሴ ሜቢ ኢሚቴት በማድረግ የመጡ ናቸው። ኢንጀክሽን ኒድል ቴክኖሎጂ ኮፒድ ፍሮም ሞስኪቶ ማውስ። መድኃኒትን ወደ ሰውነት የምናስገባበት መርፌ ኦር ሜዲካሊ የምናያቸው መርፌዎች የወባ ትንኝ የሰዎችን ደም በምትመገብበት ጊዜ ልክ ኒድል ወይም መርፌ ኢንጀክት አድርጎ ገብቶ መድኃኒት ፑሽ እንደሚያደርገው ተመሳሳይ የሆነ ስትራክቸር ስላላት ከዛ ኢሚቴት ተደርጎ የተሰራ ነው። ሴንሰር ኦፍ ኤሌክትሪካል ዲቫይስ አር ኢሚቴትድ ፍሮም ባዮሎጂካል ኒውሮንስ። ሴንሰሮች ደግሞ የተለያዩ ሴንሰሮች አሉ። ለምሳሌ እጅ ስንታጠብ ሊሆን ይችላል፣ በር የሚከፈት ሊሆን ይችላል፣ ሰዎችን ሲያይ ኦር ሰው ወደ ውስጥ ሲገባ የሚበራ ማብራት ሊሆን ይችላል። የተለያየ በሴንሰር የሚሰሩ ሴንስ በማድረግ ሰዎችን እንቅስቃሴ የሰዎችን ድምፅ ቼክ በማድረግ የሚሰሩ ኤሌክትሪካል ዲቫይሶች አሉ። እነዛ ዲቫይሶች የተሰሩት ባዮሎጂካል ኒውሮኖች አሉ። የሰው ልጅ የሆነ የሚያቃጥል ነገር በእጅ ተች ሲያደርግ ፈጥኖ እጁን ያነሳል። የሆነ ባዮሎጂካል ኒውሮን ነው እዛ ጋር ስራውን የሰራ። ያን ኢሚቴት በማድረግ የተሰሩ ናቸው ኤሌክትሪካል ዲቫይሶች ማለት ነው፣ በሴንሰር የሚሰሩት። ሌላ ከቲንግ ሰው ኢሚቴትድ ፍሮም ሻርፕ ቲዝ ኦፍ አኒማልስ። የዛፍ መቁረጫ መጋዝ የሚመስሉ የተለያየ ዛፍ ለመቁረጥ የሚጠቀሟቸው ማሽነሪዎች የተሰሩት ሻርፕ የሆኑ ወይም ደግሞ የመጋዝ ቅርጽ ያላቸው የእንስሳት ጥርስ በማስመሰል ኢሚቴት በማድረግ የተሰሩ ናቸው። ቡሌት ፕሩፍ ቴክኖሎጂ ወር ሜድ ባይ ኢሚቴቲንግ ስፓይደርስ ዌብ። ቡሌት ፕሩፍ ቴክኖሎጂ ወይም ደግሞ ይሄ ጥይትን የሚከላከሉ ወይም ጥይትን ወደ ውስጥ የማያስገቡ ልብሶች ሊሆኑ ይችላሉ፣ መኪኖች ሊሆኑ ይችላሉ። ቴክኖሎጂው የመጣው ስፓይደርስ ዌብ ወይም ደግሞ ከሸረሪት ድር የመጣ ሲናሪዮ ያለው። በጥንካሬ ሳይሆን የሸረሪት ድር አይታችሁ ከሆነ የሚሳብ ነገር አለው። የሆነ ነገር ላዩ ሲቀመጥ አይበጠስም፣ እንደ ፕላስቲክስ የሚሳሳብ ነገር አለው። ዳስ ሚንስ ቡሌት ፕሩፍ ቴክኖሎጂ አንድ ጥይት ሲተኮስ ልብስ ላይ ሊሆን ይችላል፣ መኪና ላይ ሊሆን ይችላል። ያንን ጉልበት አብዞርብ አድርጎ ይበትነዋል ማለት ነው፣ ያሰራጨዋል። ሰርፌስ ላይ ያለው ሰርፌሱ ላይ ወይም የዛ ኦብጀክት ሰርፌሱ ላይ የመጣውን ጉልበት ወር የመጣውን ካይኔቲክ ኢነርጂ በትኖ ዜሮ ያደርገዋል ማለት ነው። ከስፓይደር ዌብ ኢሚቴት የተደረገ ቴክኖሎጂ ነው ቡሌት ፕሩፍ ቴክኖሎጂ። ሴራሚክስ አር ኢሚቴትድ ፍሮም ክራክ ሬዚስታንት ሴልፊሽ ኤግዞስኬሌተን። ሴራሚኮች ደግሞ የማይሰ
የማይሰነጣጠቅ ወይም ክራክ የማያደርግ የሼል ፊሽ ወይም የሼል አሳ ኤግዚስኬለተን አለ። ያንን ኢሚቴት በማድረግ የተሰራ ነው። ሮቦቲክ አርም ኢሚቴትድ ፍሮም አን ኤሌፋንት ትራክ። ሮቦቲክ አርም ደግሞ የተሰራ ወይም ይሄ ሱፐርማርኬቶች ውስጥ በተለያየ ቦታ ላይ እንደ ሰው ልጅ ሪፕለስ አድርጎ የተለያዩ ነገሮችን ሙቭ የሚያደርጉ ሮቦቲክ አርሞች አሉ፣ ወይም የሮቦት እጆች አሉ፣ የሰው ልጆች አርቲፊሻሊ የተሰሩ። ያ ደግሞ ኢሚቴት የተደረገው ወይም ኮፒ የተደረገው ከኤሌፋንት ወይም ከዝሆን ትራክ ነው። ዝሆን ውሃ የሚጠጣው ኦር የተለያዩ ማቴሪያሎችን ሙቭ የሚያደርገው በትራኩ በኩል ነው። ያን ኢሚቴት በማድረግ ሮቦቲክ አርም ተሰርቷል ማለት ነው። ሁለተኛው ርዕሰ ጉዳይ እዚህ ቻፕተር ስር የምናየው ባዮሎጂ ኤንድ ቴክኖሎጂ ነው። ባዮሎጂ እና ቴክኖሎጂ ኢንቴግሬት አድርጎ የሚሰሯቸው የተለያዩ ተግባራት አሉ። በፈርስት ሴክሽን ላይ ያየነው የሰው ልጆች ኦር አሁን ያለው ቴክኖሎጂ ከተፈጥሮ እንዴት ኢሚቴት እንዳደረገ እንዴት ኮፒ እንዳደረገ የሚያሳየን ነው። እዚህ ጋር ደግሞ ባዮሎጂ እና ቴክኖሎጂ የተያያዙ ናቸው እርስ በእርስ ማለት ነው። ባዮሎጂ ስተዲ ኦፍ ላይፍ ስትራክቸርስ ፈንክሽን ግሮውዝ ዲስትሪቢሽን ኦፍ ሊቪንግ ኦርጋኒዝምስ። ባዮሎጂ በራሱ የተፈጥሮን ወይም የህይወትን ስትራክቸሮች ፈንክሽን ወይም ስራ፣ ግሮዝ እድገት፣ ኦሪጂን ከየት መጡ የሚለውና ኢቮሉሽን ትሩ ፕሮሰስ እንዴት እያደጉ መጡ፣ ዲስትሪቢሽናቸው ወይም ያለው ስብጥራቸው ምን ይመስላል የሚለውን ዲል የሚያደርግ ነው። ስለ ህይወት የሚያጠና ነው ባዮሎጂ በራሱ። ቴክኖሎጂ አፕሊኬሽን ኦፍ ስፔሲፊክ ኖሌጅ ስኪል ሜቶድስ ኤንድ ፕሮሰስ ፎር ፕሮዳክሽን ኦፍ ዲቫይስ ኤንድ ቱልስ ፎር ሳይንቲፊክ ኢንቨስቲጌሽን። ቴክኖሎጂ ደግሞ ስፔሲፊክ ኖሌጅን ስኪልን ሜቶዶችን የመጠቀም ጉዳይ ነው። ቴክኖሎጂ ስንል ሳይንቲፊክ ኖሌጆችን ስኪሎችን ስንጠቀም ሜቶዶችን ተጠቅመን የሰው ልጆችን ተግባራት የሚያቀሉ ዲቫይሶችን ስንፈጥርና ሳይንቲፊክ ኢንቨስቲጌሽኖችን ስናድር ቴክኖሎጂ ይሆናል። ሳይንቲፊክ ኖሌጅ መጥቶ ማለት ነው። ዘ ብሌንድ ኦፍ ባዮሎጂ ኤንድ ቴክኖሎጂ ፎርምስ ባዮቴክኖሎጂ። ባዮሎጂ እና ቴክኖሎጂ አንድ ላይ ብሌንድ አድርጎ ወይም ደግሞ አንድ ላይ ተዋህዶ ባዮቴክኖሎጂን ይፈጥሯሉ። ባዮቴክኖሎጂ ስንል ቴክኖሎጂ ዛት ዩቲላይዝ ባዮሎጂካል ሲስተም ቱ ዲቨሎፕ ዩስፉል ፕሮዳክትስ። ባዮቴክኖሎጂ ስንል ባዮሎጂካል ፕሮዳክትን ተጠቅሞ በቴክኖሎጂ የሰው ልጆችን ወይም ደግሞ በዚህ ምድር ላይ ጠቃሚ የሆነን ዩስፉል የሆነን ፕሮዳክት የመፍጠር ፕሮሰስ ነው ልንል እንችላለን። ባዮሎጂካሊ ያሉ እውቀቶችን ስኪሎችን ተፈጥሮን በማንበብ ቴክኖሎጂካሊ ደግሞ ያሉ ሜቶዶችን ስትራቴጂዎችን በመጠቀም ይህን አንድ ላይ በማምጣት ዩስፉል የሆነ ፕሮዳክት የመፍጠር ሳይንስ ነው ባዮቴክኖሎጂ በራሱ። ኢንቴግሬሽን ኦፍ ናቹራል ኤንድ ኢንጂነሪንግ ሳይንስ ቱ አቺቭ ዘ አፕሊኬሽን ኦፍ ኦርጋኒዝም ሴልስ ፓርትስ ኤንድ ሞለኪውል አናሎግስ ፎር ፕሮዳክት ኤንድ ሰርቪስ። የተፈጥሮና የኢንጂነሪንግ ሳይንስ ውህደት ወይም አፕሊኬሽን ነው ባዮቴክኖሎጂ ስንል። ለምሳሌ ኦርጋኒዝሞችን ሊጠቀም ይችላል፣ ፓርትስ ኦፍ ኦርጋኒዝሞችን ሊጠቀም ይችላል፣ ሴሎችን ሞለኪውለሮችን ሊጠቀም ይችላል። የተለያዩ ፕሮዳክቶችን ለመፍጠር ወይም የተለያዩ ዩስፉል የሆኑ ችግሮችን ለመፍታት። ለምሳሌ ይስት ፈንገስ የሆነ ኦርጋኒዝም ነው። ይስት ስንል እርሾ ማለት ነው። እርሾ በራሱ ኦርጋኒዝም ነው፣ ፈንገስ ነው። የፈንገስ ኪንግደም ስር ያለ ኦርጋኒዝም ነው። ኦርጋኒዝምን በመጠቀም ይስትን በመጠቀም ብሬድን እና ቢርን ፕሮዲውስ ያደርጋሉ። በዚህ ውስጥ ይስት እንደ ይስት ኦርጋኒዝም ነው። ኢትስ ፍሮም ናቹራል ዊች ኢዝ ፓርት ኦፍ ባዮሎጂ ነው። ቢር እና ብሬድ ፕሮዳክሽን ደግሞ ያለው እዛ ውስጥ ያለው ፕሮሰስ፣ እዛ ውስጥ ያለው ሜቶዶች፣ ስትራቴጂዎች ቴክኖሎጂን ሪፕሌስ የሚያደርጉ ናቸው። ይሄ አንድ ላይ ብሌንድ አድርጎ ባዮቴክኖሎጂ አፕሊኬሽኑ ምን ይመስላል የሚለውን የሚያሳይ ነው። ባዮቴክኖሎጂ እንዴት ነው መሬት ላይ አውርደን የሰው ልጆችን ችግር የምንፈታው አዳዲስ ፕሮዳክቶችን ዩስፉል የሆኑ ፕሮዳክቶችን ማምጣት የምንችለው የሚለውን ነገር የሚያሳይ ነው፣ እንደ ሴናሪዮ ማለት ነው። ሌላው the benefits of biology to technology. Biology is a source of materials that enable us to imitate, design, adapt and develop modern technologies and solve ኮምፕሌክስ ሂውመን ፕሮብሌምስ። ባዮሎጂ በቴክኖሎጂ ውስጥ በጣም ብዙ ድርሻ አለው፣ ወይም ባዮሎጂ በራሱ ቴክኖሎጂን የሚደግፍባቸው ብዙ አፕሊኬሽኖች አሉት። ቴክኖሎጂ ስንል ቅድም እንዳየነው የተፈጠረው ራሱ የተለያየ ባዮሎጂ ውስጥ ያሉ ተፈጥሮዎችን ኢሚቴት በማድረግ ዲዛይን በማድረግ አዳፕት በማድረግ ያን ዲቨሎፕ በማድረግ የሰው ልጆችን ኮምፕሌክስ የሆነ ተግባር ኮምፕሌክስ የሆነ ህይወት የሚያቀል ፕሮሰስ የመፍጠር ጉዳይ ነው ቴክኖሎጂ ስንል። ባዮሎጂ ደግሞ ለዛ ነገር ሶርሱ ነው ወይም ምንጩ ነው። The diversity of nature stimulates the development of ኒው ቴክኖሎጂስ። የተፈጥሮ የተለያየ መሆን ራሱ ከቦታ ቦታ ስንንቀሳቀስ ከኢኮሲስተም ወደ ኢኮሲስተም ስንንቀሳቀስ የተለያየ ዳይቨርሲፋይ የሆነ ኔቸር ነው ያለው። ይሄ ኔቸር የተለያዩ ቴክኖሎጂዎች አዳዲስ ቴክኖሎጂዎች በየጊዜው እንዲፈጠሩ ምክንያት የሆነ ነገር ነው። ኔቸር ካውንትለስ የሆነ ዳይቨርሲቲ ያለው ነው፣ ተቆጥሮ የማያልቅ ስብጥር ያለው ነው። በዛ ውስጥ በየጊዜው አፕዴትድ የሆኑ የተለያዩ የሰው ልጆችን ችግር መፍታት የሚችሉ ቴክኖሎጂዎች አሉ። ሳይንቲስትስ ኤንድ ኢንጂነርስ ኢሚቴት ኔቸር ቱ ኢኖቬት ቱ ሶልቭ ፕሮብሌም ኤንድ ኤክስፓንድ ዜር ሳይንቲፊክ አንደርስታንዲንግ። ሳይንቲስቶች እና ኢንጂነሮች ተፈጥሮን ኢሚቴት በማድረግ ውስጥ ኢኖቬት በማድረግ የሰው ልጆች
ልጆችን ችግር በመፍታት ያላቸውን መረዳት ወይም ሳይንቲፊክ አንደርስታንዲንጋቸውን ደግሞ ኤክስፓንድ በማድረግ ባዮሎጂን አድቫንስ ያደርጋሉ ወይም ባዮሎጂን ዩቲላይዝ ያደርጋሉ ይጠቀማሉ ማለት ነው። ኤግዛምፕልስ ኦፍ ቤኔፊትስ ወይም ደግሞ ባዮሎጂ ወይም ኔቸር እንደ ኔቸር ምን ያክል ኢምፓክት አለው ቴክኖሎጂ ላይ የሚለውን ለማየት ያክል ሜዲካል ፕላንትስ ባዮሜዲካል ሰብስታንስ ኤንድ ፕላንትስ አር ዩስፉል ቱ ዲቨሎፕ ሜዲሲን ኤንድ ሳይንቲስትስ ሃቭ ኢሚቴትድ ዚስ ቱ ዲቨሎፕ አርቲፊሻል ቨርዥን። ሜዲሲናል ፕላንትስ የምንላቸው ወይም ለመድኃኒትነት የሚሆኑ የተለያዩ ፕላንቶች ወይም እጽዋቶች አሉ። በውስጣቸው ባዮኬሚካል ሰብስታንሶች አላቸው። ባዮኬሚካል ስንል የተለያዩ ፓቶጂኖችን ወይም በሽታዎችን ለመከላከል የሚሆኑ ሰብስታንሶች ኬሚካሎች አሉ በውስጣቸው ማለት ነው። የሰው ልጅ እነሱን በማጥናት ተመሳሳይ የሆነ ሰብስታንስ ተመሳሳይ የሆነ ባዮኬሚካል ሰብስታንስ አርቲፊሻል ቨርዥኑን እንዲሰራ የማስቻል አድቫንስመንት አላቸው ባዮሜዲካል ፕላንትስ ስንል። ሌላው ጂን ኢንጂነሪንግ ኤንድ ባዮሲንቴቲክ ማቴሪያል ሳይንቲስትስ ኮፒ ጂንስ ፍሮም ሂውማንስ አኒማልስ ኤንድ ፕላንትስ ቱ ፊክስ ዲዚዝ ኤንድ ክሪኤት ማቴሪያል ዛት ካን ሄል ደ ቦዲ። ጄኔቲክ ኢንጂነሪንግ ማለት የሰው ልጆች ወይም የተለያዩ ኦርጋኒዝሞች በውስጣቸው ሴል አላቸው። በሴላቸው ውስጥ ጂን አለ። የኦርጋኒዝሞችም ትሬት ባህሪያት ዲፋይን የሚያደርግ ጄኔቲክ አለ። ወይም አንድን ኦርጋኒዝም ስትራክቸሩን ባህሪውን አክት የሚያደርግበትን መንገድ የሚወስኑ ጂን የሚባሉ ሰብስታንሶች አሉ። እነዛን ጂኖች ወስዶ ጠቃሚ በሆነ መንገድ ሞዲፋይ የሚያደርግ ሳይንስ ወይም የሚያሻሽል የሚቀይር ሳይንስ ጄኔቲክ ኢንጂነሪንግ ይባላል። ለምሳሌ የተለያዩ ሰብሎችን ወስዶ ውስጣቸው ያለውን ጂን ሞዲፋይ በማድረግ የተሻለ ምርት እንዲሰጡ የተሻለ ወተት የሚሰጡ ላሞችን የተሻለ አደጋ መቋቋም የሚችሉ ሰርቫይቭ ማድረግ የሚችሉ እንስሳትና እጽዋትን የመፍጠር ሳይንስ ነው ጂን ወይም ጄኔቲክ ኢንጂነሪንግ ስንል። በዚህ ውስጥ ሳይንቲስቶች የተለያዩ ጂኖችን ከሰው ልጆች እና ከተለያዩ አኒማሎች ከፕላንቶች ኮፒ በማድረግ ወስዶ በቀላሉ በሽታ መከላከል የሚችሉ ሴሎችን በመፍጠር ፕሮሰስ ውስጥ ከተለያየ በሽታ ደግሞ እንዴት ሂል ማድረግ እንዳለባቸው በማጥናት ፕሮሰስ ውስጥ ትልቅ ድርሻ ያለው ነው ጂን ኢንጂነሪንግ እና ባዮሲንቴቲክ ማቴሪያል ስንል። ሌላው ቢልዲንግ ዲዛይንስ ኢንጂነርስ ሃቭ ኢሚቴትድ ዘ ማውንድ አርኪቴክቸር ኦፍ ተርማይት ቱ ዲዛይን ቢልዲንግስ። ኢንጂነሮች የምስጥን የቤት አሰራር ስትራክቸሩን አርኪቴክቸሩን ኢሚቴት በማድረግ ዲዛይን በማድረግ ቢልዲንጎችን መስራት ችሏል ወይም የተለያዩ ህንፃዎችን መስራት ችሏል። እነዚህ ባዮሎጂ ወይም ኔቸሩ በቴክኖሎጂ ውስጥ ያለው ኢምፓክት የሚያሳይ ነው። ሁለተኛው ደግሞ the use of technology in biology። በመጀመሪያ ደረጃ ባዮሎጂ በቴክኖሎጂ ውስጥ ያለው ኢምፓክት ምን ይመስላል የሚለውን አይተናል። ባዮሎጂ ወይም ኔቸር ቴክኖሎጂን በማሳደግ ውስጥ አዳዲስ ቴክኖሎጂዎች ኢንቬት በመደረጋቸው ውስጥ ያላቸው ድርሻ አጌን ቴክኖሎጂው በራሱ ኢንጂነሮችና ሳይንቲስቶች ኔቸርን በማየት ኢሚቴት በማድረግ ኮፒ በማድረግ በማስመሰል ቴክኖሎጂን ኢምፕሩቭ አድርጎታል የሚለው ነው ሴክሽን ዋን። ሰከንድ ሴክሽን ኢዝ the use of technology in biology። ቴክኖሎጂ ደግሞ ኢን ሪቨርስ ፕሮሰስ በባዮሎጂ ውስጥ ምን አይነት ኢምፓክቶችን አምጥቷል? የሰው ልጆችን ህይወት በማቅለል ውስጥ በጤና አጌን በጂኦግራፊካል ኢኮሲስተም ውስጥ ኦቨራል የሰው ህይወትን ኦር ላይፍ የምንለውን ኮንሰፕት በማቅለል ውስጥ ቴክኖሎጂ ምን ያክል ኢምፓክት አለው የሚለውን ተች የሚያደርግ ሴክሽን ነው የሴክሽን። ዲስ ሪፈርስ ቱ the ways technological tools are applied to solve various human problems when we say the use of technology in biology ስንል ምን ለማመልከት ነው? ቴክኖሎጂ በሰው ልጆች ህይወት ውስጥ ወይም የሰው ልጆችን የህይወት ችግር ለመፍታት ምን አይነት ቫሪየስ የሆኑ ሶሉሽኖችን ያመጣ ነው የሚለውን ነው የሚያመለክተው። the use of technology in biology የሚለው it's a practical application of biology instruments to provide a required human service and investigate new biological question. the use of technology in biology ስንል again ምንድነው? ቴክኖሎጂ ፕራክቲካሊ በአፕሊኬሽን ደረጃ የሰው ልጆችን ህይወት ከመፍታት የሰው ልጆችን ፕሮዳክት ወይም ሰርቪስ ኢምፕሩቭ በማድረግ ውስጥ እና አዳዲስ ባዮሎጂካል ጥያቄዎችን ኩዌስችኖችን ኢንቨስቲጌት በማድረግ በማየት በመመርመር ውስጥ ኢምፓክት አለው የሚለውን ሪፈር የሚያደርግ ነው። እዚህ ጋር የተለያዩ ባዮሎጂካል ኢሹዎች አሉ በቴክኖሎጂ አድሬስ የሚደረጉ። ከዛ ውስጥ ባዮኬሚካል ስቴዲስ ፈርስት ዋን። ባዮኬሚካል ስቴዲስ ኢንቨስቲጌት ኢንፎርሜሽን ኦን ካርቦሃይድሬትስ ፕሮቲን ሊፒድስ ኤንድ ኒውክሊክ አሲድ። ባዮኬሚካል ስቴዲ ስንል ባዮሎጂ እና ኬሚካል ሰብስታንስን ኢንቴግሬት የሚያደርግ ነገር ነው። ባዮኬሚካል በራሱ በጣም ብዙ ኬሚካሎች አሉት። ኔቸር ኦር ዋትኤቨር ፕላንቶች ሊሆኑ ይችላሉ፣ አኒማሎች ሊሆኑ ይችላሉ። ሆል ኦርጋኒዝሞች በውስጣቸው ኬሚካል ሰብስታንሶች አሏቸው። ልክ እንደ ካርቦሃይድሬት፣ እንደ ፕሮቲን፣ እንደ ሊፒድ፣ ኒውክሊክ አሲድ ያሉ የህይወት መሰረት የሆኑ የህይወት ቤዝ የሆኑ ስትራክቸራል አጌን ፈንክሽናል የሆኑ
ሰብስታንሶች አሉ፣ ኬሚካል የሆኑ ሰብስታንሶች። እነዛን በማጥናት ውስጥ ባዮኬሚካል ስቴዲ በማድረግ ውስጥ ሳይንስ ቴክኖሎጂ ኢምፓክት አለው። ስለ ካርቦሃይድሬት ስናጠና፣ ስለ ፕሮቲን፣ ስለ ሊፒድ፣ ስለ ኒውክሊክ አሲድ ስናጠና ወደዚህ ቴል የምንጠቀማቸው ማቴሪያሎች አሉ። ለምሳሌ ማይክሮስኮፕን ካየን የሰው ልጅ የተለያዩ ኦርጋኒዝሞች ሴሎቻቸው፣ ቲሹዎቻቸው ያላቸውን ስትራክቸር ኢንቨስቲጌት በማድረግ ውስጥ ስራ ይሰራል ማለት ነው። ባዮኬሚካል ስቴዲ የመጀመሪያው ቴክኖሎጂ በኔቸር ኦር በባዮሎጂ ውስጥ አድቫንስ የሚያደርግበት ምሳሌ ሊሆን ይችላል። the other one is biomedical studies provide detailed information on the chemical components of a medical plants። ይህ ደግሞ ባዮሜዲካል ስቴዲ ስንል ሜዲካል ኦር ሜዲሲናል ፕላንት ከሆኑት ጋር የሚገናኝ ነገር ነው። የተለያዩ ፕላንቶች ኦር ዋቴቨር ኦርጋኒዝሞች ሜዲካል ፐርፐዝ አላቸው ወይም ሜዲካል የሆነ ጥቅሞች አላቸው። ከተለያዩ ፕላንቶች መድኃኒቶች ይሰራሉ። ባዮሜዲካል ስንል ባዮሎጂ እና ሜዲካል ሳይንሱ ተገናኝቶ የሚፈጥሩት ሲንክሮናይዜሽን ነው። ባዮሜዲካል ስቴዲስ ፕሮቫይድ ዲቴል ኢንፎርሜሽን ኦን ኬሚካል ኮምፖነንትስ ኦፍ ሜዲካል ፕላንትስ። ባዮኬሚካል ስቴዲ ደግሞ የተለያዩ ሜዲካል ፕላንቶች በውስጣቸው ምን አይነት ኬሚካል ኮምፖነንቶች ወይም የኬሚካል ይዘቶች አሏቸው የሚለውን ዲስከስ የሚያደርግ ዲል የሚያደርግ ወይም ያን ዲቴልድ ኢንፎርሜሽን ፕሮቫይድ የሚያደርግ የሚሰጥ ነው ማለት ነው። ባዮሜዲካል ስቴዲ ስንል በአጭሩ ስለ መድኃኒቶች ላይ እና መድኃኒት የሚሆኑ ፕላንቶች ላይ የሚያጠና ባዮ ሜዲካል ስንል። ባዮፊዚካል ስቴዲ ዘ ዩዝ ኦፍ ፊዚካል ዲቫይስ ቱ ጋዘር ባዮሎጂካል ኢንፎርሜሽን አት ኦል ስኬልስ አት ሞለኪውላር ኦርጋኒዝም ኤንድ ፖፑሌሽን ሌቭል። ባዮ ፊዚካል ስቴዲ ስንል ደግሞ የተለያዩ ፊዚካል ዲቫይሶች አሉ በቴክኖሎጂ ፕሮቫይድ የተደረጉ እነዛ ፊዚካል ዲቫይሶች ለተለያየ ፐርፐዝ እንጠቀሙ እንችላለን፣ ባዮሎጂካሊ ማለት ነው። ሞለኪውለር ስትራክቸሮችን ስቴዲ ልናደርግ እንችላለን፣ ሞለኪውለር ኮምፖነንቶችን ማለት ነው። ኦርጋኒዝሙን በራሱ የሰውን ልጅ፣ የዱር እንስሳትን ኦር ዋትኤቨር የተለያዩ ኦርጋኒዝሞችን ባክቴሪያ ሊሆን ይችላል፣ ፈንገስ ሊሆን ይችላል። ማይክሮ ኦርጋኒዝሞች ውስጥም ነን ማይክሮ ኦርጋኒዝም ከሆኑት ውስጥም ስናይ እንደ ሰው ልጅ፣ እንደ አዋፋት ዋትኤቨር ኦርጋኒዝም የሚባለውን ሁሉ ለማጥናት ሊውል ይችላል። ሞለኪውላቸውን ሊያጥና ይችላል። ኦርጋኒዝሙን ራሱ ሊያጥና ይችላል። አጌን ፖፑሌሽኑን ሊያጥና ይችላል። በአንድ ቦታ ላይ ተወስኖ የሚኖሩ የዱር እንስሳትን ዲስከስ የምናደርገው ወይም ዲል የምናደርግባቸው፣ የምናጠናባቸው፣ የምንሰበስብባቸው ፊዚካል ዲቫይሶች አሉ። ባዮፊዚካል ስቴዲ ስለነዛ ነው ዲል የሚያደርጉ። ዩዝ ኦፍ ፊዚካል ዲቫይስ፣ ምን አይነት ፊዚካል ዲቫይሶችን እንጠቀማለን? ሞለኪውሎችን ለማጥናት፣ ኦርጋኒዝሞችን ለማጥናት፣ ፖፑሌሽኖች ላይ የተለያዩ ሪሰርቾችን ለማድረግ ኦር አድቫንስመንቶችን ለመስራት ባዮፊዚካል ስቴዲ ፐርፐዝ አለው ማለት ነው። ይሄም ቴክኖሎጂ በባዮሎጂ ውስጥ ያለውን ፈንዳመንታል ዩቲሊቲ የሚያሳይ ነው። ዳተር ኢዝ ኢንቫይሮንሜንታል ስቴዲስ። ኢንቫይሮንሜንታል ስቴዲስ ኢዝ መልቲዲሲፕሊነሪ ሲስተም ዲሊንግ ዊዝ ኢንተራክሽን ኦፍ ሂውማን ዊዝ ኤንቫይሮንሜንት። ይህ ምንድን ነው? ኢንቫይሮንሜንታል ስቴዲ ስንል የተለያዩ ኬዞችን ተች የሚያደርግ የሰው ልጆች ወይም ተፈጥሮ በአጠቃላይ ኦርጋኒዝሞች ከአካባቢያቸው ጋር የሚገናኙበትን መንገድ የሚያጠና ነው። እንዴት ነው ኦርጋኒዝሞች ምግባቸውን የሚያገኙት? እንዴት ነው ኦክሲጂን ከፕላንት ወጥቶ የሰው ልጆች ዩቲላይዝ የሚያደርጉት? ካርቦን ዳይኦክሳይድ ከኦርጋኒዝሞች ወጥቶ ፕላንቶች ዩቲላይዝ የሚያደርጉት? በአንድ ቦታ ላይ ተወስኖ እንዴት ነው የተለያዩ ኦርጋኒዝሞች ውሃ፣ ምግብ የሚያገኙት? እንዴት ነው ሰርቫይቭ የሚያደርጉት የሚለውን በአጠቃላይ የሰው ልጆች ጨምሮ የተለያዩ ኦርጋኒዝሞች ከኢንቫይሮንሜንታቸው ጋር የሚገናኙበትን መንገድ የሚያጠናው ኢንቫይሮንሜንታል ስቴዲ ስንል። አንድ አንበሳ ወይም አንድ ዝሆን በሚኖርበት ጫካ ውስጥ ከሌሎች እንስሳት ጋር ምን አይነት ግንኙነት አለው? ሳር የሚበሉትን ይመገባል፣ ከሌሎቹ ጋር ደግሞ እየተጠቃቀመ አብሮ ይኖራል። ይህን ስንል ይህን እንዲል የሚያደርገው ይህን የሚያጠና ኢንቫይሮንሜንታል ስቴዲ ነው። ሌላው ባዮኢንፎርሜቲክስ የሚባል ቴክኖሎጂ ወይም ሳይንስ ነው። ዩዝ ኦፍ ኮምፒውተር ቴክኖሎጂ ቱ ኮሌክት፣ ስቶር፣ አናላይዝ ባዮሎጂካል ዴታ ኤንድ ኢንፎርሜሽን ሰች አስ ዲኤንኤ ኤንድ አሚኖ አሲድ ሲኩዌንስስ። ባዮኢንፎርማቲክስ ስንል ደግሞ የኮምፒውተር ቴክኖሎጂን በመጠቀም የተለያዩ ባዮሎጂካል ዳታ እና ኢንፎርሜሽኖች አሉ። እነዛን ስቶር በማድረግ አናላይዝ በማድረግ ኮሌክት በማድረግ በመሰብሰብ በማከማቸት አናላይዝ በማድረግ ለምሳሌ የሰው ልጆች የራሳቸው የሆነ ዲኤንኤ እና አሚኖ አሲድ ሲኩዌንስ አለ፣ ዩኒክ የሆነ ማለት ነው። ያን ሲኩዌንስ አንድ አባትና ልጅ የዲኤንኤ ምርመራ ሲያደርጉ የአባት የዲኤንኤ የአሚኖ አሲድ ሲኩዌንሱ ኮሌክት ይደረጋል፣ ስቶር ተደርጎ አናላይዝ ተደርጎ የሆነ ኮንክሉዥን ይሰጠዋል። ግን ለልጁም እንደዛ ይደረጋል። ሁለቱን ሪሌት በማድረግ የልጁ አባት አለመሆኑና መሆኑን በዛ ያጣራል ማለት ነው። ይሄ ባዮኢንፎርሜቲክስ ሳይንስ ነው ይህንን የሚሰራው። ኮምፒውተርን በመጠቀም የኮምፒውተር ቴክኖሎጂን በመጠቀም የተለያዩ ዳታዎችን ኢንፎርሜሽኖችን
ኮሌክት አድርጎ ስቶር አድርጎ አናላይዝ አድርጎ የሚያስቀምጥ ነው ማለት ነው። አዘር ኢዝ ባዮጂኦግራፊካል ኢንፎርሜሽን ዘ ስቴዲ ኦፍ ዘ ዲስትሪቢዩሽን ኦፍ ስፒሺስ ኤንድ ጂኦግራፊካል ኢኮሲስተም ስሩ ጂኦግራፊካል ፔሪድስ። ይህ ደግሞ የተለያየ ጂኦግራፊካል ፔሪዶች አሉ ማለት ነው። ያለፉ ኢራዎች አሉ። ከዛ ጊዜ ጀምሮ ከድሮ ከፍጥረት ጀምሮ ያለ በኢቮሉሽን ውስጥ ያለፈ ነው። ኢንቫይሮንሜንት ጂኦግራፊካል ፊኖሜናን በራሱ በዛ ውስጥ የተለያዩ ስፔሽሶች ይኖራል። የተለያዩ ጂኦግራፊካል ኢኮሲስተሞች ይኖራል። በአንድ ቦታ ላይ በአንድ ወቅት ጫካ ሊሆን ይችላል፣ በሌላ ደግሞ በረሃ ሊሆን ይችላል። በአንድ ወቅት ውሃ ሊኖር ይችላል፣ በሌላ ጊዜ ደግሞ ውሃ ተኖ ውሃ አልባ ሊሆን ይችላል ቦታው። በተለያየ ጊዜ የተለያዩ ቦታዎች የተለያየ ገጽታ ይኖራቸዋል። የተለያየ ቦታ ላይ ደግሞ የተለያየ ስፔሽሶች ሊኖሩ ይችላሉ። ምናልባት አሁን በየሆነ ተራራ ላይ በየሆነ ጫካ ውስጥ እየኖሩ ያሉ እንስሳት ወደፊት ወደኋላ የሆነ ጊዜ ላይ አይኖሩም ወይም የሉም። ይሄ የተለያየ ዲስትሪቢዩሽን አለው። ይህን የሚያጠናው በአጠቃላይ ምን አይነት እንስሳት ምን አይነት ኦርጋኒዝሞች በዚህ አካባቢ ላይ ኖረዋል፣ ይህ አካባቢ ጂኦግራፊካል ኢኮሲስቴሙ ምን ይመስላል ድሮ አሁንስ ያለው የሚለውን ፕላስ ደግሞ አሁን ላይ ያለው ዲስትሪቢዩሽኑ ምን ይመስላል የሚለውን ባዮጂኦግራፊካል ኢንፎርሜሽን የሚያጠናው ስለዚህ ጂኦግራፊካል እና ስፒሺስ ዲስትሪቢዩሽን ጂኦግራፊካል ኢኮሲስተም ነው ማለት ነው። ሌላው ፕሬግናንሲ ዩሪን ቴስት የምንለው ቴክኖሎጂው በራሱ በባዮሎጂ ውስጥ ያለው አድቫንስመንት ነው። ፕሬግናንሲ ዩሪን ቴስት ስንል አንድ ሴት እርጉዝ መሆኑና እርጉዝ አለመሆኗን የሚለይበት ሜካኒዝም ነው። ዲቴክትስ ሂውማን ክሮኒክ ጎነድሮቶፒን ኦር ኤችሲጂ ሆርሞን ቱ ኮንፊርም ፕሬግናንሲ። ይሄ ደግሞ ኤችሲጂ ሆርሞን የሚባል ሆርሞን በሴቷ ውስጥ ካለው ከተገኘ ፕሬግናንሲ አለ ማለት ነው። ይህ ሆርሞን መገኘቱና አለመገኘቱን የሚያጠራ ቴክኖሎጂ ነው ፕሬግናንሲ ዩሪን ቴስት ማለት ነው። ዩሪን በመውሰድ ሽንት በመውሰድ በዛ ሽንት ውስጥ ኤችሲጂ ሆርሞን ወይም ይህ ሆርሞን ሲገኝ ፕሬግናንሲ አለ ወይም እርግዝና አለ ይባላል። ይህ ሆርሞን ካልተገኘ ፕሬግናንሲ ወይም እርግዝና የለም ማለት ነው። ሌላው ዲያቤቲክ ብለድ ቴስት ነው። it measures the level of blood sugar from the fingertip of sample። ይህ ደግሞ በደም ውስጥ ምን ያክል የሱገር ሌቭል ወይም የስኳር ሌቭል አለ የሚለውን በትንሹ ከፊንገር ወይም ከጣት ላይ ትንሽ የደም ሳምፕል በመውሰድ የሚያጣራ ነው ዲያቤቲክ ብለድ ቴስት። በአጠቃላይ እዚህ ጋር ያየነው ቴክኖሎጂው በባዮሎጂ ውስጥ የሰው ልጆች ጤና ላይ፣ አካባቢ ላይ፣ የሰው ልጆች ላይፍ ስታይል ኦር ስኪል ላይ፣ በአጠቃላይ በኦርጋኒዝሞች ህይወት ውስጥ በኢቮሉሽኑም አሁን ባለውም ወደፊት ባለው ዲስትሪቢዩሽንም በጤና ውስጥም በተለያዩ ዳይቨርሲፋይድ በሆኑ መልቲዲስፕሊነሪ ውስጥ እንዴት አይነት ስራ እየሰራ ነው የሚለውን የሚያሳየን ሴክሽን ነው። በአጠቃላይ የዛሬው ቱቶሪያላችን ይህንን ይመስላል። ይህንን በዚህ መልኩ የተዘጋጀውን ሾርት ኖት ቴሌግራም ቻናላችን ላይ በነፃ ማግኘት ትችላላችሁ። ይህ ቻናል የተለያዩ አካዳሚካል ቱቶሪያሎችን የምንሰራበት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ፋሚሊ የሆኑ ይህን ሾርት ኖትም ብዙ ማቴሪያሎችን ብዙ ቴክስቶችን ሪፈር በማድረግ ያዘጋጀ ነው የሰራ ነው ቴክስት ነው። ለናሽናልም ለሎካል ኤግዛም የሚያዘጋጅ ኮንሰፕቶችን ሳቢና ቀላል በሆነ መንገድ የምትረዱበት ኖት ነው። ይሄን ኖት በነፃ ቴሌግራም ቻናላችን ላይ ማውረድ እና መጠቀም ትችላላችሁ። ፓርት 1 ቱቶሪያላችን ይህን ይመስላል። በፓርት 2 እስክንገናኝ ድረስ መልካም ጊዜ